እንዲያበላው ይሄን ያመጣ መቸስ ከሌላ ሀገር መጥቶ እየመራን የለም። ቻይናም አይደለም ማንም አይደለም። እስኪ ጉዳይ ውስጥ ገብታችሁ በሰላም የፈጸማችሁ ያለ ሻይ እንደው እናንተ እንደምትሉ ብዬ ነው እንጂ አላምንበትም። የሻይ ክፍያ የሚባል የለም። ሻይ ከሆነ ወንድማማችነት ነው እንጂ ሻይ ከፍዬ ብለህ ጉቦ ለምን ማለት አፈርክ? ሰርቆ አልሰረኩም ማለት አይቻልም። እና የሻይ ሳንከፍል የተፈጸመልን የት አለ? አሁንማ እኛም ቤት እየተባለ ነው እሰማለሁ። ቤተክርስቲያን ጉዳዋ የሚፈጸም የሻይ ክፍላ በቁም ሞት ጉቦ እኮ ክህነት ያሽራል። ልንገራችሁ፣ ምናልባት እንግዲህ ቅጥረኛ ካለ ሳልናገረው አላልፍም። በጉቦ የተቀጠረ ካለ እጅግ አሳፋሪ ይሆናል። እጅግ አሳፋሪ። በጉቦ የተቀጠረ ካለ ምን ብሎ ሊቀድስ ነው ወዳጄ? ምን ብሎ ሊያገለግል ነው? አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ እንዴት ሆኖ ሊሆን አይችልም። ና ተመለስ፣ ወደ ቤትህ፣ ወደ አገልጋይነት ተመለስ። ወደ ቅጥረኛነት አትግባ። ካህን ቅጥረኛ አይደለም። ካህን አገልጋይ ነው። ምዕመናን ለማገልገል ሌት ተቀን ለምዕመናን ማገልገል ብቻ አይደለም፣ ለምዕመናን ለመሞት የተዘጋጀ ነው። ካህን፣ ጳጳስ፣ ሊቀ ጳጳስ፣ ቄስ፣ መምህር፣ ይሄ ነው አገልግሎቱ። እና ተመለስ ወደዚህ። የንጉሥ አገልጋይ አትሁን፣ የካድሪ አገልጋይ አትሁን። ልንገራችሁ ቁልጡ ሁለት ማሊያ አትልበሱ፣ አይጠቅምም። ይሄ ሽር ጉድ የሚለው ነገ ይጠፋል። እንደዚያ ውሻ ማለት ነው። ውሻ ስስታም ውሻ እንዲያ ነው። በአፉ ስጋ ይዞ ይሮጣል እና በአፉ ስጋ ይዞ ስጋ ሲይዝ ከኋላ ሌላ ውሻ ይከተለዋል። መቼስ የሆነ ነገር ሲኖራችሁ ተከታይ ይኖራችኋል። ዳውን ማን ይከተለዋል? ወዳጄ ደህና አደርክ እንኳን የሚለው የለም አይደል? ለሰላምታው እንኳን ደህና ብለን ነው የምናልፍ። ያኛውንማ ጤና ይስጥልን እንዲህ ብለን ነው የምንሰግድለት። ነገሩም እንደ ቅዳሴ ነው የሚሰማ። እኔ አይደለም መጽሐፉ ነው የሚለው። እና ያ ውሻ ስግብግብ ስለሆነ ስስታም ስለሆነ ባፉ ይዟል እና ከኋላ ሌላ ውሻ ይከተለዋል። ያው ስለያዘ ስጋ የሚከተለው ሌላ ውሻ አለ። ከኋላ ይከተለዋል፣ እሱ ወደፊት ይሄዳል እና ውሃ ዳር ሲደርስ ባፉ የያዘው ስጋ ከውሃው ላይ ታየው። ያንን ስጋ ለያዝ ብሎ የያዘውን ስጋ ጣለና ውሃው ውስጥ ገባ። ያንን ውሃ ውስጥ ያለውን አዋጣለው ብሎ ቢገባ ውሃ ውስጥ ስጋ የለም፣ ውሃ ነው ያለው። ይከተል የነበረው ውሻ ያንን ስጋ ይዞ ሄደ። በቃ አንድ እግርህ ቤተ መንግስት፣ አንድ እግርህ ቤተ ክርስቲያን ውስጥ ያለ ሰው እንዲያ ነው የምትሆነው። ግልጽ ነው የምናገረው። እንዲህ አይነት ነገር የለም። ወይ ቤተ መንግስት መሆን ነው ወይ ቤተ ክህነት መሆን ነው። እንደዚያ የሆነ ሰው ሁለቱንም ያጣል ማለት ነው። ሁለቱንም አጥቶ ነገ ይዋረዳል። አይቻልም እንዲህ አይነት አሰራር። ያኛው ምድራዊ አሰራር ነው፣ ይሄኛው ሰማያዊ አሰራር ነውና አንተ ሆይ ወደ ቤት ተመለስ፣ ወደ ክህነቱ ወደ አገልግሎት ተመለስ፣ ለምዕመናን ለመምከር ተመለስ። ቤተ መንግስት ፍርፋሪ የቀመሰ ሆዳም ነውና እንግዲህ ካላችሁ እንዳትቀየሙ። በትክክል ካልሰራችሁ አዎ ና በትክክል ስራ ነው። ዓላማዬ እሱ ነው። እንደሱ ነው እያልኩ ያለው። የቤተ መንግስት ፍርፋሪ የቀመሰ ሆዳም ይሆናል። ሆዳም ሰው ደግሞ ወንድሙ ቢገደል አይሰማውም፣ ሆዱ ጋርዶታል አይደል እንዴ? እየሆነ ያለው አይደለም። እንትና የሚገለው ለምን ይመስላል? ሆዳም ስለሆነ አይደለም። እንግዳ ምን በደለው? ምን አለው? እንትና የሚገለው ለምንድን ነው? ሆዳም ስለሆነ ተታሎ አታላይ ሆኖ አይደለም። ና ወደ ቤት ተመለስ፣ ወንድምን ውደድና አገር ስራ። ያንተ ዓላማ ይሄ ነው። አባቶች የነገሩም ይሄ ነው። ቤተክርስቲያን መጽሐፍም የነገረን ይሄንን ነውና ወደ ህጋችን ወደ ቅድስናችን ልንመለስ ይገባል። ወደ ህይወታችን ልንመለስ ይገባል። እስቲ ባካችሁ እንዋደድ። እስኪ እንዋደድ። እስራኤላውያን የጠፉት ስለተለያዩ ነው። 10 ነገር 2 ነገር ተባሉና ተለያዩ። አሁን እኛ ጎጃሜ ነኝ የሚል አለ። በዚህ ልክ እኮ ሰው እብድ ሆኗል። ጎንደሬ ነኝ ይላል። ማን ጎንደሬ አይደለህም አለው? ምን ያስቀባጥረዋል? የአቦን ግብር የበላች ፍየል ትቀባጥራለች ይባላል። ጎንደሬ አይደለም ያለ ማንም የለም እኮ። ማንም ጎጃሜ አይደለም ወሎዬ አይደለም ያለ የለም። ይሄ የቦታ መጠሪያ ነው። ነገር ግን አንድ ሁሉ ሲባል የለም እንደ ጎጃሜ ነኝ፣ ወንድሙ እየተገደለ እኔ ጎንደሬ ነኝ ይላል። እብድ ነህ አንተ ወዳጄ። ይሄን የሰራበት ጠላት ነው፣ ሴራ። እስራኤላውያን 10 ነገር ለብቻ 2 ነገር ለብቻ ሲሆኑ ጠላት መጣና 10 ነገር ማርኮ ይዞ ሄደ። እስራኤል ግማሿ ጠፋ። ከኋላ ደግሞ ሌላ መጣና 2 ነገር ማረከ። እስራኤል ምድረ በዳ ሆነች። እስራኤል ጠፋች። እንዲያ ነው እየሆነ ያለው። አንተን ከለያየህ ለማጥፋት ይመቻልና መለያየት የሰይጣን ስራ ነው። አትለያዩ።
ጠላታችሁን እኮ ውደዱ ነው የተባለ። እንኳን ወዳጃችንን ጠላታችሁን ውደዱ እኮ ተብሏል። የተጻፈው እንደዚያ ነው። በተጻፈው ስላረንና እዚህ ሆይ ወደ ቤት ግባ። ወደ ቤታችን ገብተናል። ቤታችን ያለ ነው። በእውነት በማንነታችን አለን። ትናንት የነበረው ማንነታችን አለ ወይ? ትናንት የነበረው አርበኝነት አለ? ትናንት የነበረው መተዛዘን አለ? ትናንት የነበረው ቅድስና አለን ወይ? ትናንት የነበረው ሰው ለሰው መኖር፣ ሰው ለሰው ነው የሚኖረው። ለሰው መኖርን አለን እንዴ? አለ ወይ? አባቶቻችን ለሰዎች ይኖረዋል። አባ ጳኩሚስ የሚባሉ መቼም መነኩሴ ለሰው ነው የሚኖረውና አባ ጳኩሚስ የሚባሉ መነኩሴ ሶስተኛው መነኩሴ ማለት ነው። አባ እንጦንስ፣ አባ መቃርስ፣ ሶስተኛው አባ ጳኩሚስ፣ አራተኛው አቡነ አረጋዊ ናቸው። እና አባ ጳኩሚስ አንዲት ሴት በሽታ አድሮባት አዩ። በጣም ያሰቃያታል። ዶክተሩም አላዳናትም፣ እንትናም አላዳናትም፣ መፍትሄ ስራ ደጋሚም አላዳናትም፣ ምናምን የሚቀብረውም አላዳናትም። እና ትሰቃያለች። አዩት። ግን እኮ አንድ ቀንም እንደው በሳኔ ፍትፍትም አላመጣችም። አዘኑ። አክስታቸውም አይደለችም። አያችሁ፣ ልብ በሉ። አሁን እኛ ለወንዝ ለሀገሬ ምናምን የምትል ካህን ካለህ